አረብ ሀገር ይልካታል እሷ እንድታስተዳድረው። ስለዚህ በገዛ ፍቃዱ የአባወራነት ማዕረጉን ክብሩን ለእሷ ሰጣት። እሷ አለቃው ሆነች። አግብቶ ላካት ወደ ሳውዲ አረቢያ ወይም ወደ የትም አረብ ሀገር። ከዛ እሷ በምትልከው ብር እሱ ኢትዮጵያ ውስጥ ተቀምጦ ጫቱን እየቃመ ጥሬ ስጋውን እየበላ ድራፍቱን እየጠጣ ቦርጩን እያሳደገ እዛ ጋር ሌላ ሴት ደግሞ ይጋብዝበታል በእሷ ብር። እሷ እድሜዋን ጨርሳ ኢትዮጵያ ስትገባ እሱ ከሌላ ሴት ወልዶ እየጠበቃት ነው። እናቺ ሴት አታሳዝንም ወይ? ከባሏ ከትዳሯ አልሆነች ወይ ከእድሜዋ አልሆነች ወይ ከጉልበቷ አልሆነች ከምንም ሳትሆን ትቀራለች። በዚህ ይሄ ደስ ይለኛል። እንትንሽ እኮ ለምን መሰለሽ፣ ለምሳሌ አሁን አረብ ሀገር ያለ ሰው የሰውን ብር በግልጽ ለመብላት ይፈራል። ለምን? ነገ ሀቢባ ጋር ችግር እንደሚመጣ ያውቃላ፣ እንደሚዋረድ ያውቃል። እንደገና ኤቪደንስ ያለውን ነገር ማንም ማድረግ አይፈልግም። ነገር ግን እኔ ጋር አሁን ለምሳሌ ወደ እውነቱ ስመጣልሽ፣ አሁን ለምሳሌ ባለፈው እኔ የሆነ ነገር ላይ ገብቼ ነበር አሜሪካ፣ ታስታውሻለሽ? ያ ነገር ኦፍኮርስ አላህ የፈቀደው ነገር ነው ሁሉም ነገር የሚሆነው። በትኩሱ ግን እንደዚህ አይነት ነገሮች ፓብሊክ ላይ ባይወጡና የሆነ ራሳቸው እዛው አብሰልስለው፣ በነገራችን ላይ የሰው ልጅ ትዳሩ ሉዝ የሚያደርገው እኔም ባለኝ ኤክስፒሪየንስ የደረስኩበት ምንድን ነው፣ ወንድየውም ወይ ሴቱም መታገስ አይችልም፣ አንታገስም። አሁን ለምሳሌ እኔ ቲክቶክ እወዳለሁ። ቲክቶክ ስወድ ዛሬ ባለቤት ኑሮኝ ከሚስቴ ጋር ያለኝ ነገር ማታ ስገባ ወይ ቲክቶክ ምናምን መለካካት ይመጣል። ለ6 ወር ወይ ለ1 ዓመት ከታገሰችኝ ወላሂ ያን ነገር ትቼው ወደ ትክክለኛው ህይወቷ አመጣላታለሁ። ሳትታገስ ግን ገና መታ 3ኛ ወር ላይ እኔ 2፣ 3፣ 4 ዓመት የነበርኩበትን ቲክቶክ ውጣ ከዚህ ህይወት አልፈልግም እኔ ካለችኝ ዋጨቀጨቅ ሆነ ማለት ነው። ከታገሰች ግን ነገሮቹን ወደ ሶሉሽን ይመጣል ነው። እንደገና ደግሞ እዚህ ጋር መጥቶ አንቺ ጋር ስለ ባሎቻቸው ባሌ እንደዚህ በድሎኛል እንደዚህ አድርጎኛል የሚለው ሰው እንደው ቢቻልና መጀመሪያ ሞዴራተሮችን አነጋግረው ጊዜ መስጠት ቢቻል ሚዲያ ላይ ቶሎ ፓብሊክ ባይሆን፣ አንቺም ቆይ ይሄን ነገር አስቢበት፣ እዚህ ጋር ከምታነሺ 2-3 ቀን ልስጥሽ፣ ተነጋገር ይሄን ጉዳይ። ከዛ በኋላ ተመልሶ ካልሆነ ባይዘዌ ለዚህ ይቅርታ እንዲመልስ ሰጥክ መንሱር፣ እዚህ የሚመጡት ያለፈ ታሪካቸው ኦልሬዲ ከእሱ ጋር ተለያይታ ሌሎች እህቶቿ እንዲማሩበት እሷ የደረሰበት ነገር እንዳይደርስበት ከእሱ ጋር ተለያይታ ሌላ ወይ ትዳር ይዛለች ወይ ሌላ ፍቅረኛ ይዛለች አልፏል። እዚህ ቤት የሚወሩት ያለፈ ታሪካቸው ነው። ለመታረቅ ፈልጋ አይደለም እዚህ ይመጣ። ለመታረቅ የሚፈልጉትማ ይመጡና ተነጋግረው ታርቀው ይሄዳሉ። ለመታረቅ የሚፈልጉት አይደለም የሚመጡት እዚህ ቤት። እዚህ ቤት ለመታከም ልባቸውን ለመዳን የተሰበረ ልባቸውን ያለፈ ታሪካቸውን ተናግረው ሌሎች እህቶቻቸውን ለማስተማር እንጂ ራይት ናው ኦፕን ሪሌሽንሽፕ አሁን ትኩስ የሆነ ሪሌሽንሽፕ ይዘው ሚዲያ ላይ የሚመጡ የሉ። እዛ መስሎኝ ነው። ሶሪ በቃ ያለፈ ታሪክ ነው የሚወራው። ያለፈ የዛሬ ስንት ዓመት የነበረ ታሪኳን ሌሎች እህቶች እንዲማሩበት አያችሁ። እኔ እንደዚህ አይነት ነገር አሳልፌያለሁ። ስለዚህ እናንተም እንዳትሸወዱ፣ እኔ የተሸወድኩትን አይነት ሽወዳ እናንተም ላይ እንዳይደርስ ብለው የደረሰባቸውን ነገር እንደገና ደግሞ አክቲቭ ትዳር አይደለም ማለት ነው። ኖ አይደለም። ሎንግ ስቶሪ በቃ የቆየ ያረጀ ታሪካቸውን ያለፈ ታሪካቸውን እህቶቻቸውን ለማስተማር እና እነሱ ደግሞ የሚያወሩለት ሰው ስለሌላቸው ከጭንቀት ለመዳን ስትረስ ፍሪ ለመሆን መፍትሄ ፍለጋ ነው የሚመጡት። እና ግን አንተ እንዳልከው ላይክ ትክክል ነው። ግን ጣልቃ ገብነት ስፔሻሊ ብዙ ጊዜ ትዳርን የሚበተነው ጣልቃ ገብነት ነው። 3ኛ ሰው መግባት የለበትም ባልና ሚስት ማለት ሚዲያ ሆነ ቤተሰብም ሆነ ማንም ሰው ሊገባ አይገባም። ባልና ሚስት ራሳቸው ተነጋግረው ችግራቸውን ይፈታሉ። ለማንኛውም አንቺ አሁን ሕክምና ላይ ነሽ፣ ዋቴቨር የሆነ ጉዳይ ፕሮግራም ይኖርሻል። እስቲ እንዴት ልታክሚኝ ትቻለሽ? ብዙ ሰዎች ሀቢባ ጋር ሂድ ይሉኛል እና ፕሮፌሽኗን ደግሞ ስጠይቅ ሀቢባ ዶክተር አይደለችም ግን ዶክተር ነች ይሉኛል። እና እስቲ ምን ታክሚኛለሽ? እንዲያው እኔ የልብ ሐኪም ነኝ። የተሰበሩ ልቦችን ጠግናለሁ። እንደገና የህይወትም ዶክተር ነኝ። ከላይፍ ኤክስፒሪየንስ አንጻር በእርግጥ 35 ዓመቴ ነው፣ ገና ልጅ ነኝ። ግን ብዙ ነገር 3 ዓመት ነው በልጥሽ ማለት ነው። 38 ነክ ወይ ተመችቶኛል። 38 ግን አትመስልም። ግን አንተ ገና ነው የምትመስለው። 38 ራሱ አትመስልም። በጣም 38 ተመችቶኝ ነው ያለው። ራስን ስለምጠብቅ ነው። ኦፍ ኮርስ እናቴ። ምን ታክሚኛለሽ? እስቲ እኔን አሁን ምን ላድርግ? እኔ ሀቢባ አንድ ነገር ልንገርሽ፣ ሁሌ ወላሂ ዱንያ
አልሐምዱሊላህ ያው ቲክቶክ ላይ ሰው ስለሆነች 10% ላይፍሽን ይዞ ነው የሚያወራው። 100% ህይወትሽን የሚያውቅ ሰው የለም። የራሴ አልሐምዱሊላህ በቃ ራሴን ላኖር የሚችልበት የራሴ የሆነ ጥሩ ነገር አለኝ። አልሐምዱሊላህ ምንም ከዚህ እድሜ በኋላም ሪታይርድ ባደርግ መኖር የሚያስችለኝ ነገር አለኝ። አልሐምዱሊላህ ግን ምን ልልሽ ፈልጌ ነው በዱንያ ወላሂ አልቀናም። እንዳልኩሽ መስመር ላይ ነኝ፣ ስራ ላይ ነኝ። አይ ሜክ a lot of money monthly ግን ሰው ትዳር ኑሮት ቅድም አይተሻል ልጆችሽ መጥተው ስሞሽ ምናምን ሲሄዱ ይሄኔ እርግጠኛ ነኝ አባታቸው እየጠበቃቸው ነው መኪና ውስጥ ወይ መኪና ውስጥ አስገብቷቸው ይዟቸው አንሸራሽሯቸው ሊያመጣቸው ነው ወይ ትምህርት ቤት ሊወስዳቸው ነው ወይ ደግሞ የሆነ ነገር ሊያረጋቸው ነው። ይሄ ነገር ያስቀናኛል። ይሄ ነገር ያስቀናኛል። this is life ዱንያ አላህ ርዝቅሽን ሊያቆየው ይችላል እንጂ ይሰጣል። ዱንያ ምንም ጥያቄ የለውም። እና እንዴት አድርጌ ነው ወደዚህ አሁን የአሁኑ አይነት አሁን ለምሳሌ ልጆችሽ ስሞሽ ባላቸው ባልሽ እዛ ጠብቆሽ እኔ ደግሞ ሚስቴም እንደዚህ ማድረግ በምን መልኩ ነው ይሄ መሆን ይችላል ብለሽ የምታስቢው? ያ በመጀመሪያ እስካሁን ድረስ ሲንግል ነህ አንተ? አላገባህም? አሁን ሲንግል ነህ አይደል? ራይት ነው። አዎ። እሺ ልጆችም የሉህማ? አለኝ እንዴ ልጅማ አለኝ። ኦኬ እሺ። ስለዚህ አሁን ግን ሲንግል ነህ፣ ብቻህን ነህ፣ ሚስት የለህ። ኦኬ አየክ፣ እቺ ምድር እንደዚህ ናት። ሀብታም ስትሆን ባል ፍቅረኛ ምናምን አይኖርህም። ድሃ ስትሆን በጣም የምትወዳት ፍቅረኛ አይኖርክና እሷን የምትጋብዝበት ገንዘብ አይኖርህም። ለእሷ ስጦታ የምትገዛበት ነገር አይኖርህም። እሷ የምታዝናናበት ነገር አይኖርህም። ይቺ ዓለም ሙሉ አይደለችም። ገባህ? ሁሉ ነገር እኩል አይሰጠህም። ፍቅርም፣ ሀብትም፣ ጤናም፣ መልክም ሁሉ ነገር አንድ ላይ አይሰጥም። የሆነ ግን ያላቸው አሉ ሀቢባዬ፣ ያላቸው አሉ እኮ ይሄንን ሀብትም፣ መልክም፣ ፍቅርም ሁሉ ነገር አንድ ላይ የተሟላ ነገር ያለው ሰው የለም። የሆነ ነገር ይጎሏል የሰው ልጅ። ገባህ? እንዲህ ስታያቸው ደስተኛ የሚመስሉ ሰዎች ደስተኛ ላይሆኑ ይችላሉ። ዋናው ነገር እኛ ባለን ነገር በቂ እንደሆነ ማመን። ለምሳሌ አሁን አንተ ሀብታም ነህ፣ ቆንጆ ነህ፣ ወጣት ነህ፣ ጤነኛ ነህ፣ ይሄ ሁሉ ነገር አለ። የሌለክ ትዳር ነው። ስለዚህ ትክክል ነው። ፈጣሪ አይሳሳትም። ትዳር እስካሁን ድረስ ያልሰጠበት ለአንተ ምክንያት አለው። እሱ አይሳሳትም። እሱ ለአንተ ትዳር፣ ልጅ፣ ሁሉ ነገር መምጣት አለበት ባለ ሰዓት እሱ ይልክልሃል ራሱ። እኛ ልንጨነቅ አይገባም ለምንም ነገር። ሁሉ ነገር በሰዓቱ ይሆናል። የሰው ልጅ የሌለው ነገር የሌለው በምክንያት ነው። ፈጣሪ ስለማይሳሳት ነው። አንተ እስካሁን ያላገባክበት ምክንያት የሆነች ለአንተ የተጻፈች አለች፣ ትመጣለች። እሷ መቼ ነው የምትመጣው? ፈጣሪ በላካት ሰዓት። ገባህ? በቃ ከአንተ የሚጠበቀው ላይፍን ኢንጆይ ማድረግ ነው። ደስተኛ ሆነክ መኖር ነው። በጻፋት ሰዓት ቀጥ ብላ ራሷ መታ ቤት ትገባለች። ለአንተ ብትሆን ምናልባት አንተ በአሁኑ ሰዓት ስላለክ ሁሉም ሴት እየመጣ ሊጽፍልክ ሊፈልግህ ይችላል። ያ ነገር ሊያታልልክ አይገባም። ትክክለኛዋ ሴት በትክክለኛው ሰዓት ፈጣሪ ይልካታል። እስቲ እንግዲህ ኢንሻአላህ ያን ነገር ያላገባከው ለምንድን ነው? ማመን አቅቶክ ነው አይደል? ለብሬ ነው የመጣችሁ ሴቷ ብለህ ስለምታስብ ነው። እንደዛ እኔ ሳይኮሎጂካሊ ሳስብክ እንደዛ ስላሰብኩ ነው። ትክክል ላይሆንም ይችላል። ግን ብዙ ጊዜ ትንሽ ያላችሁ ወንዶች የትኛውም ሴት ስትመጣ ወደ እናንተ ገንዘቤን ብላ ነው፣ እኔን ወዳኝ ሳይሆን